የኢትዮጵያ አየር መንገድ ባለፈው አመት 60ኛ አመቱን አክብሯል። በእነዚህ በ60 አመቶች ውስጥ ብዙ ለውጥ አስገኝቷል። 8 DC3 እና C47 ተነስቶ ዛሬ 23 ጄት እና 7 ተርቦፕሮፕ አይሮፕላን የሚሰራበት ደረጃ ደርሷል። ጣቢያዎችም ከአራት አምስት ጣቢያዎች ዛሬ 48 ጣቢያ ደርሷል። የመንገደኛውም ቁጥር ከመጀመሪያው አመት 8000 መንገደኛ ዛሬ ወደ 1.8 ሚሊዮን ደርሷል። ይሄ በአፍሪካ አይን ሲታይ ጥሩ ፕሮግሬስ ነው። ምናልባት በደረጁት ሀገሮች ሲታይ ግን ትንሽ ይመስላል። ለአፍሪካ ግን በጣም ጥሩ መሻሻል ነው። የሆነ ሆኖ አሁን የኢትዮጵያ አየር መንገድ ለሚቀጥሉት 4 አመታት ቪዥን 2010 የሚል አውጥቶ በዛ በመስራት ላይ ይገኛል። ቪዥን 2010 ማለት የኢትዮጵያ አየር መንገድ በፈረንጆች አቆጣጠር በ2010 ምን ላይ መሆን አለበት የሚል ነው። ይሄም ዛሬ ከ23 ጄት ወደ 30 ጄት ከፍ እንዲል መስመሩም ከ48 ኢንተርናሽናል ጣቢያዎች ወደ 60 የሚደርስበትን የመንገደኛው ቁጥር ዛሬ ካለበት 1.8 ሚሊዮን ወደ 3 ሚሊዮን የሚደርስበትን የአየር መንገዱ ገቢ ዛሬ ካለበት ከ630 ሚሊዮን ዶላር 1 ቢሊዮን ዶላር የሚደርስበትን ፕላን ነው ያወጣው። ይህንን ለማድረግ አንደኛ በስታፍ ደረጃ ዛሬ ካለበት 4700 ሰራተኛ ወደ 5500 ከፍ ይላል። ሁለተኛ በፕሮፊትም ዛሬ ካለበት የ24 ሚሊዮን ዶላር ፕሮፊት አካባቢ ወደ 75 ሚሊዮን ዶላር ፕሮፊት ያመጣል ብለን እንገምታለን። የአይሮፕላኖቹም ቁጥር ለማሳደግ 10787 ድሪም ላይነርስ አዟል። እነዚህ አይሮፕላኖች በፈረንጆች አቆጣጠር ከሰፕቴምበር 2008 ጀምሮ መግባት ይጀምራሉ እና ሌሎችም አይሮፕላኖች ደግሞ አሮጌዎቹን አይሮፕላኖች የቆዩትን ሰርቪስ ላይ የቆዩትን አስወጥተን በሌሎችም አይሮፕላኖች እንተካቸዋለን። ከዛሬ 3 አመት በኋላ በ2010 መጨረሻ ላይ 30 በጣም ዘመናዊ የሆኑ ጄቶች ይኖሩናል ማለት ነው። የኢትዮጵያ አየር መንገድ እድገት አሁን በአሁኑ ጊዜ ተፋጥኖ አሁን ያሰብንበት ታርጌት ላይ ካልደረሰ ሌሎች አየር መንገዶች እያደጉ ሲሄዱ እኛ ወደ ኋላ መቅረት ስለማንችል አደጋ ስላለው የግድ መጠናከር እንዳለብንና ሰርቪሳችንንም ደግሞ በየአካባቢው ማሻሻል እንዳለብን የገበያ ሁኔታችንንም ማሻሻልና ሰፋ ያለ ገበያ ውስጥ በደንብ መግባት እንዳለብን እናውቃለን። አሁን ለምሳሌ አሜሪካን ሀገር አንድ ከተማ ላይ ብቻ ነው የምንበረው፣ ዋሽንግተን። በ2010 ቢያንስ 2 ወይም 3 አሜሪካ ከተሞች መብረር እንፈልጋለን። ዋሽንግተን ላይ ከአንድ አመት ባነሰ ጊዜ ውስጥ በየቀኑ መብረር እንጀምራለን። አሁን ካለን 4 በሰኔ 6 እንደርሳለን። በሚቀጥለው አመት ውስጥ በየቀኑ እንመጣለን። ስለዚህ መስፋፋትና መጠናከር እንዳለብን ሰውንም ደግሞ በያለበት ሄደን ማገልገል እንዳለብን አምነን ለዛ እየተዘጋጀን ነው። ይህ መሻሻል በአሜሪካ ብቻ የተወሰነ ሳይሆን አፍሪካም ውስጥ በሰፊው እንስፋፋለን። አፍሪካ ውስጥ በአሁኑ ጊዜ ወደ ሌጎስ በቀን 2 በሳምንት 14 ማለት ነው። ኬንያ በቀን 2፣ ታንዛኒያ፣ ሳውዝ አፍሪካ፣ ዳካር በቀን 1 የምንበርበት ደረጃ ደርሰናል። አውሮፓም ለንደን በሳምንት 6 እንበራለን።
የፓሪስ፣ ብራስልስ፣ ስቶክሆልም፣ አምስተርዳም፣ ሮም፣ ፍራንክፈርት እንበራለን። እነኚህም ላይ የበረራ ቁጥራችንን በጣም ከፍ እያደረግን እየሄድን ባንኮክ በሳምንት 11 በረራ እንበራለን። ቻይና 3 ከተሞች ሆንግ ኮንግ፣ ጓንዙ፣ ፔኪንግ በጠቅላላው 11 በረራ በሳምንት እንበራለን። ስለዚህ በየአቅጣጫው እያደግነን ዱባይ በቀን 2 እንሰራለን። ሚድል ኢስት ውስጥ ጀዳንና ባህሬን ጨምረን ሰፋ ያለ መስመር አዘጋጅተን እየበረርን ነን። ስለዚህ መስመራችን ከየአቅጣጫው ለሚመጣው መንገደኛ ሁሉ በቂ አገልግሎት ለመስጠት ያስችለናል።